እንጸልይ። እግዚአብሔር አምላካችን በፊት እንድንቀርብ ስለረዳህን ልባችን ወደ አንተ ስለቀሰቀስክ በጸሎት ዙሪያ እንድንነጋገር ደግሞ ፈቃድ ስለሆነ በኢየሱስ ስም ክብር ላንተ ይሁን። ስለ ጸሎት የምናቅ የምንተነትን ብቻ ሳንሆን የምንጸልይ ሰዎች እንድታረገን ይህ ትምህርት በተጨባጭ በሕይወታችን ላይ ለውጥ እንዲያመጣ ዛሬያችን ነጋችን በጸሎት እንዲቃኝ የሚያስፈልገውን ጊዜ እንድንሰጥ የጸሎት ሕይወት ከውስጣችን እንዲፈልቅ እንለምንሃለን። በመነጋገረው ነገር ፈቃድ ይከናወን በኢየሱስ ስም አሜን። ስለ ጸሎት እየተነጋገርን አለ። ዛሬም እንቀጥላለን። ዛሬ የምንነጋገረው ለሌሎች መጸለይ እና በህብረት መጸለይ ነው። ስለዚህ ለሌሎች መጸለይ ራሱ ምን ማለት ነው? እንደምታውቁት መጽሐፍ ቅዱስ እንደሚነግረን የክርስትና ህብረት ወይም ቤተክርስቲያን ወይም ሌሎች ቅዱሳን ጋር ያለን ግንኙነት ተቋማዊ ግንኙነት ሳይሆን ቤተሰባዊ ግንኙነት ነው። ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ ሌላም በሚል በገባንባቸው በተለጠፉት ስሞች ውስጥ የተቋም ተከታይ ሳንሆን አብረውን ካሉ ወገኖች ጋር ደግሞ ቤተሰብ ነን። እግዚአብሔር አባታችን ነው፣ እኛ ወንድምና እህቶች ነን፣ ፋሚሊ ነን። ይሄ እንደ ቤዝ ላይን ማስቀመጥ አለብን። አንዳንድ ጊዜ እንረሳዋለን። እሁድ የምንገናኝ ዝም ብሎ ከጎናችን የሚቀመጥ ስናየው ባለፈው ሳምንት ያየነው ሰው ከዛ ዝም ብለን ሰላም ብለነው ስንወጣ ምንለያይ አይደለንም። እኛ ቤተሰብ ነን። በዚህ ምድር የማያልቅ ዘላለም የሚቀጥል ሰምታችሁኛል። ለዘላለም አንድ ላይ ምንሆን ቤተሰቦች ነን። ስለዚህ ይህንን በፍጹም መርሳት የለብንም። እኛ ቤተሰቦች ነን። ቤተሰብ ውስጥ ደግሞ አንዱ ለአንዱ ይቆማል፣ አንዱ ለአንዱ ይተጋገዛል፣ አንዱ በአንዱ ክፍተት ላይ ደግሞ ሙላት ይሆናል። ስለዚህ እንደ ክርስቶስ ቤተሰብ አንዳችን ለአንዳችን አቅም፣ ጉልበት፣ ብርታት የምንሆንበት መንገድ ጸሎት ይባላል። ጸሎት ማለት የእኛን ሰልፊሽነት የምናሳይበት በቃ እኔ ለኔ ምንልበት መንገድ አይደለም። ከኛ አልፈን ለሌሎች ምንጸልይበት፣ ለሌሎች ምንቆምበት፣ ለሌሎች ምንቃትትበት መንገድ ነው። ስለዚህ ለሌሎች መጸለይ በሚለው ውስጥ የተወሰኑ ሐሳቦችን እናነሳለን። አንደኛው ኢሳይያስ ምዕራፍ 59 ቁጥር 16 ኢሳይያስ ምዕራፍ 59 ቁጥር 16 ላይ ነው ያለውን ቃል ባነበው ደስ ይለኛል። እንደዚህ ይላል፣ ሰውም እንደሌለ አየ። እግዚአብሔር ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም ይላል። እግዚአብሔርን ያስደነቀው ነገር ለሌላው ሰው የሚጸልይ፣ ለሌላው ሰው በእግዚአብሔር ፊት የሚቀርብ፣ ለሌላው ሰው የሚቃትት፣ ለሌላው ሰው እግዚአብሔር ሆይ እንዲያርግለት፣ እንዲሁንለት፣ ምሕረት አብዛለት፣ ራራለት፣ መንገዱን አቅናለት የሚል አለመኖሩን አይቶ ደነቀው። በእግዚአብሔር ቤት ውስጥ በእግዚአብሔር ፋሚሊ ውስጥ አንዱ የምናውቀው ትልቁ ፓተርን አንዳችን ለአንዳችን እንቆማለን። አንዳችን በአንዳችን ህይወት ምንም ነገር ሲያልፍ ወደ ሐሜት አይደለም እንሮጠው፣ ወይ ድንጋይ ወደ ማንሳት አይደለም እንሮጠው፣ ወይ ያንን ሰውዬ ገፍተን ወደ ማስወጣት አይደለም እንሮጠው፣ ወይ ደግሞ አይተን ታዝበን ዝም ብለን አይደለም እንሄደው፣ ወይ ደግሞ እቺ ሊፕ ሰርቪስ ምንላ ብለን አይደለም እንሄደው። ለዛ ሰው እንጸልያለን፣ ለዛ ሰው ጾም ጸሎት እንይዛለን። የተወደዳችሁ በዚህ ጊዜ አንዱ ከቤተ ክርስቲያን የጠፋው ከቅዱሳን ህይወት የከሳ የቀጨጨ የመጣው ነገር ስለሌላው ሰው በእግዚአብሔር ፊት በጾምና በጸሎት መጋደል፣ በእግዚአብሔር ፊት መቅረብ አሁን እጅግ ከኛ የራቀ ነገር ነው። ስለዚህ ለሌሎች መጸለይ ያለበት ለምን? አንደኛ ኢሳይያስ 59 ቁጥር 16 አሁን እንዳነበብኩት እግዚአብሔርን ያከብረዋል፣ እግዚአብሔርን ያስደስተዋል። እዚህ ጋር ተደነቀ የሚለው ነጉድ ወይ አይደለም፣ ገርሞት እንዴት አይኖርም ብሎ ነው። ስለዚህ እግዚአብሔር ደስታ ምክንያት መሆን ከፈለጋችሁ፣ የእውነቴ ነው የምላችሁ፣ እግዚአብሔር በእናንተ ህይወት እንዲከበር እንዲደሰት ከፈለጋችሁ ለሌላው ሰው ጸልዩ፣ ለሌላው ሰው ቃቱ፣ ለሌላ ሰው ጾም ጸሎት ያዙ። ያን ጊዜ የእግዚአብሔር ደስታ ትሆናላችሁ። ያን ጊዜ እግዚአብሔር በህይወታችሁ ይከብራል፣ በኑሯችሁ ይከብራል፣ በጓዳችሁ ይከብራል። ሰው መንበርከክን ስታስቡ የእናንተን ጉዳይ በእግዚአብሔር ፊት ማቅረብ ብቻ አይደለም። መንበርከክ ማለት ሰዎችን ይዘን በእግዚአብሔር ፊት የምንቀርብበት፣ ስለ ሰዎች የምንጸልይበት፣ ስለ ሰዎች የምንቃትትበት፣ ስለ ሰዎች የምናለቅስበት ህይወት ማለት ነው። ይህን ትምህርት የምትሰሙ ወገኖች
እንደ በእውነት በእግዚአብሔር ፊት ሞገስ ካገኘን እየሰማን እየተነጋገርን በዚህ ሞመንት እግዚአብሔር እንዲሰጠን የምፈልገው ለሌላው ሰው የሚጸልይ ሕይወት እግዚአብሔር ያብዛልን። ለእግዚአብሔር ደስታ መኖር ማለት ለሌላ ሰው መጸለይ ደግሞ አለው። ለእግዚአብሔር ደስታ መኖር ማለት ብዙ ሰው እግዚአብሔር በሕይወቱ እንዲደሰት ይፈልጋል፣ ግን እንዴት የሚለውን የወረደውን መርህ ደግሞ ይዘነገዋል። አንደኛው እግዚአብሔር በእኛ የሚደሰትበት ለሌሎች በመጸለይ ነው። ሌላኛው ማቴዎስ ወንጌል ምዕራፍ 5 ቁጥር 44 የተራራው ስብከት ላይ፣ በተጨማሪም ሉቃስ ምዕራፍ 23 ቁጥር 34 ላይ ለሚያሳድዱን በተለያየ መልኩ በሕይወታችን በጥሩም በበጎም መልኩ በሚያልፉ ወገኖች ለነሱ መጸለይ እንዳለብን በቀጥታ ከጌታችን የታዘዝነው ክፍል ነው። እንደምታውቁት ማቴዎስ 5-7 የተራራው ስብከት ነው። የክርስትና መርህ ነው። የእግዚአብሔር መንግስት አካሄዱ፣ ወርልድ ቪው፣ የህይወት ምልከታው ምን ይመስላል የሚለው የክርስትናን ብራንድ ያየንበት ትልቅ ስብከት፣ ትልቅ ትምህርት ነው። እዛ ውስጥ ለሌላው እንድንጸልይ በግልጽ ጌታችን ኢየሱስ ክርስቶስ ያስገነዝበናል። ስለዚህ ለምን ለሌላው እንጸልያለን? ወይስ ለሌሎች መጸለይን ስናስብ ከጌታ የተቀበልነው ቀጥታ ትእዛዝ ነው። ለሌሎች ጸልዩ ይላል። ስለዚህ ይህንን እየተማርን እንዲፈርስ ከኛ ላይ እንዲነሳ የምፈልገው ነገር ራሳችንን ሴንተር ያደረግንበትን የጸሎትን መረዳትና አመለካከት ማፍረስ አለብን። በየቀኑ በእግዚአብሔር ፊት ስንቀርብ ሰዎችን ይዘን መቅረብ አለብን። ሀገርን ይዘን መቅረብ አለብን። ቤተክርስቲያን ይዘን መቅረብ አለብን። ቤተሰቦቻችን ይዘን መቅረብ አለብን። አብረውት የሚማሩንን ሰዎች ይዘን መቅረብ አለብን። የቅዱስን ጳውሎስ ደብዳቤዎች ስታጠኑ በተንበረከከበት ቦታ በሙሉ ትውልድን ይዞ፣ ቤተክርስቲያንን ይዞ፣ መሪዎችን ይዞ፣ አገልጋዮችን ይዞ በእግዚአብሔር ፊት ይቀርባል። የኤፌሶን መጽሐፍ ስናጠና 2 ቦታ ተንበርክኮ እናገኘዋለን እና ሁለቱም ጋር ሲንበረከክ ህዝቡን ይዞ ቅዱሳንን ይዞ በእግዚአብሔር ፊት ይቀርባል። ይሄንን የህይወት ምልልስ መልመድ አለብን። ክላስ ውስጥ አብረን የሚማሩ ልጆች ጓደኞቻችን የከበደ የሚያስጨንቅ ነገር ውስጥ እያለፉ እንደሆኑ ነግረውን ስንንበረከክ ግን ዝም ማለት የለብንም። አብረውን የሚሰራ ቸርች ውስጥ ያለ ሰው፣ የቤተሰብ አካሎቻችን፣ የምናውቃቸው የተገለጠ ችግር ውስጥ የሚያልፉ ወገኖቻችንን እያወቀን ተንበርክከን ግን ጌታዊ ለኔ ጌታዊን አድርግልኝ፣ ጌታዊን ፈጽምልኝ ካለን እጅግ ያሳፍራል። የምናውቃቸው የተገለጠ ችግር በወገኖቻችን፣ በጓደኞቻችን፣ በቤተሰቦቻችን መካከል ስናይ ስንንበረከክ እባክህ እግዚአብሔር ሆይ ለዛ ሰው ምሕረትን አብዛለት፣ መንገዱን አቅናለት እያልን ሌሎችን ይዘን በእግዚአብሔር ፊት የሚቀርብ ህይወት ካሁኑ መለማመድ አለብን። ሌላ ሶስተኛ፣ ይህንን ብዬ ይህን ሐሳብ እያጠቃለልኩ መጣለሁ። ለሌሎች መጸለይ ማለት ወደ እግዚአብሔር ልብ መቅረብ ማለት ነው። በተለይ ይህን ሐሳብ በደንብ እንዲገልጽልን ዘፍጥረት ምዕራፍ 18 ላይ አብርሃምና እግዚአብሔር የነበራቸውን ውይይት ብንመለከት በጣም የሚደንቅ ነው። በሰዶምና በጎመራ ላይ የሆነውን ያንን ከፍተኛ ጥፋት እናውቃለን። ያ ጥፋት ከመምጣቱ በፊት ግን እግዚአብሔር አምላክ በጸሎት አብርሃም በጸሎት ከእግዚአብሔር ጋር የነበረውን ኮንቨርሴሽን እናያለን። ውይይቶች ነው የምናየው። እግዚአብሔር ላጠፋ ነው ሲል ጌታዬ ሆይ እንደው 50 ንጹህ ቢኖር እንዳለ ታጠፋል? አይ 50ማ ካለ አላጠፋም። እሺ ጌታዬ 40 ንጹህ ካለ ታጠፋል? አይ አብርሃም 40ማ ካለ ንጹህ አላጠፋም። እሺ ጌታ ሆይ 30 ቢኖር ታጠፋለን? በጸሎት ውስጥ ያለውን የእግዚአብሔርን ልብ መረዳት አያችሁ። የእግዚአብሔርን ሐሳብ ከአብርሃም ጋር ሲለዋወጡ እናያለን። ስለዚህ ለሌሎች ስንጸልይ አብርሃም ለራሱ አይደለም የሚጸልየው፣ ለቤተሰቡ አይደለም የሚጸልየው፣ በሰዶም ላሉት ህዝብ ነው የሚጸልየው፣ በሰዶም ላሉት ነዋሪዎች ነው እየጸለየ ያለው። ግን ስለ እነሱ ሲጸልይ የእግዚአብሔርን የልብ ሐሳብ እያገኘው ነው። እግዚአብሔር የውስጡን ሐሳብ ይሄ ምን ይመስላል፣ ይሄማ እንደዚህ ነው፣ ይሄስ ቢሆን ምን ይመስላል፣ አይ ይሄማ እንደዚህ ነው እያለ እግዚአብሔር ሚስጥርን ይነግረዋል፣ ሐሳብን ይነግረዋል። ስለዚህ ለሌላ የሚጸልይ ሰው ወደ እግዚአብሔር ልብ እየቀረበ ነው ሳያውቀው፣ ወደ እግዚአብሔር ሐሳብ እየቀረበ ነው ሳያውቀው። መጨረሻ ላይ ሆኖን ታውቃላችሁ፣ እስከ 10 ሰው ድረስ ወርደው ሲነጋገሩ ነበር። 10ማ ካለ እግዚአብሔር እራራለሁ እንደዚህ አላደርግም እያለ ሐሳቡን ሲገልጽልን ነበር። ስለዚህ ለሌላ የሚጸልይ ሰው ማለት ምንድን ነው? ወደ እግዚአብሔር ልብ መቅረብ ይችላል፣ ወደ እግዚአብሔር ሐሳብ መቅረብ ይችላል። በቀጣይነት በሁል ጊዜ ሰዎችን ይዛችሁ ወደ እግዚአብሔር የምትቀርቡ ከሆነ የልቡን ሐሳብ ይነግራቸዋል። እኔማ በቤተ ክርስቲያን የማረገው እንደዚህ ነው፣ እኔማ በቤተሰብ ማረገው እንደዚህ ነው፣ እኔማ በምድር ላይ ላረግ ያሰብኩት እንደዚህ ነው እያለ እግዚአብሔር ሚስጥሩን ይገልጥልናል። የተወደዳችሁ ብዙ የእግዚአብሔር ሐሳብ፣ ብዙ የእግዚአብሔር ሚስጥር ለምን አልተገለጠም? ለቤተ ክርስቲያን እግዚአብሔር ለምን ዝም ይላል? ለሕይወታችን እግዚአብሔር ለምን ዝም ይላል? ለሀገራችን እግዚአብሔር ለምን ዝም ይላል? ለወዳጆቻችን እግዚአብሔር ለምን ዝም ይላል?
ምክንያቱም ጸሎታችን ከኔነት ያለፈ አይደለም። እኔ ለኔ እያልን ያለ ነው። እንውጣ ከራሳችን ጎጆ፣ እንውጣ ከራሳችን ጣራ። ሀገር ይዘን እንቅረብ፣ ቤተክርስቲያን ይዘን እንቅረብ፣ ፋሚሊ ይዘን እንቅረብ፣ ጓደኞቻችን ይዘን እንቅረብ። ያን ጊዜ እግዚአብሔር ምስጢሩን እየገለጠልን ይመጣል። ይሄንን መማር አለብን። የእውነቴን ነው የምላችሁ፣ መለማመድ አለብን፣ ወደ መሬት ማውረድ አለብን። ይሄንን የሰማ ሁሉ ሰዎችን ይዞ በእግዚአብሔር ፊት የመቅረብ ህይወት እጅግ እጅግ ያስፈልጋል። ሌላኛው አራተኛው ለሌሎች መጸለይ ውስጥ የምናነሳው ነገር ለሰዎች ያለን ርኅራኄ ራሱ ይጨምራል። ደግሞ አሉ ለሰዎች ያለን ርኅራኄ ራሱ ይጨምራል። ያናደዱን ሰዎች እንዴት እንዳናደዱን ቁጭ ብለን በአእምሯችን ከምንብሰለሰል እስቲ ጸልይላቸው። ይሄ ቆጣችን፣ ንዴታችን፣ እላችን፣ ጥርሳችን ነክሰን እንዲህ ያለን ነገር ራሱ ይበርዳል፣ ይለቀናል። ሳናቀው እንራራለን። በቃ ተንበርክከን ባዘንባቸው፣ በጎዱን፣ በሕይወታችን ላይ ጠባሳ ያስቀመጡትን ሰዎች ስለ እነሱ እንጸልይ፣ ስለ እነሱ በእግዚአብሔር ፊት እንቅረብ፣ ስለ እነሱ ይቅርታንን ለምን። እግዚአብሔር ወርዳቸው፣ አግዛቸው፣ መንገዳቸውን አቅና፣ አንተ ከነሱ ጋር ሁን እያለን እንጸልይ። ስንጸልይላቸው ሳናቀው ቁጣ፣ በቀል፣ እልህ፣ ንዴት ከኛ እየተነነ መራራት ይመጣል። ኢየሱስ ክርስቶስ ለሚገርፉት፣ ለሚሰድቡት፣ ለሚያንቋሽሹት ይጸልይ ነበር፣ ይቃትት ነበረ። የቤተ ክርስቲያን አባቶች እንደዚህ ነው ያደረጉት። ስለዚህ ለሌሎች ስንጸልይ የማናቀው ርኅራኄ ይመጣል። ስለዚህ ይሄ ጌታ ሆይ ለዛ ሰው ውስጥ በጣም ጨክኗል፣ በቀል አለ፣ ምን አለ፣ አቤቱ እግዚአብሔር ሆይ ልቤን አደራ ምናምን የምንለውን ነገር ጥሩ ነው። ግን ያንን ሰው ይዘን ደግሞ ስለዛ ሰው እንጸልይ። ጌታ ሆይ አዝኛለሁ፣ ጎድቶኛል፣ በዚህ ሁሉ ነገር ውስጥ አልፌያለሁ፣ ግን ዛሬ እጸልይለታለሁ። ያንን ያደረገውን ምሕረትን አድርግለት፣ በፊት ሆኜ ባርከዋለሁ። ነገሩ፣ ቤቱ፣ ትዳሩ፣ አገልግሎቱ፣ ኑሮ፣ ትምህርቱ፣ መውጣት መግባቱ ይባረክ፣ መንገዱን አቅናለት፣ አንተ እርዳው፣ ወደ ማስተዋል መልሰው እያለን ስንጸልይ የማናቀው ርኅራኄ፣ የማናቀው ይሄ ሶፍትነስ በልባችን ላይ ይመጣል። ስለዚህ በጸሎት ውስጥ ርኅራኄን ዴቨሎፕ እናደርጋለን። ሌላው ለሌሎች መጸለይን ስንጠቀልል በዚህ እንጠቅለል። አምስተኛ የሰዎችን ችግር እንድንረዳና እንድናግዛቸው እንድንገነዘብ በጣም ይረዳናል። በጸሎት ውስጥ ስንሆን ሰዎች የሚያልፉበትን ችግር በጥልቀት እንድንረዳ ያደርገናል። ጌታ አንዳንድ ጊዜ በመንፈስ እየተመራን ስለሌላ ሰው ስንጸልይ ያሉበትን ጥልቅ ችግር፣ ያሉበትን ጥልቅ ጫና እግዚአብሔር ይገልጥልናል። ያን ጊዜ እንረዳቸዋለን። ያን ጊዜ መረዳት ብቻ አይደለም እንረዳቸዋለን። እስካሁን ምን እያልኩኝ ነው ያለሁት? ከኛ ጣራ እንውጣ፣ ከኛ ጎጆ እንውጣ። እግዚአብሔር እንዲደሰት ክርስቶስ በቀጥታ ያዘዘን ስለሆነ የእግዚአብሔርን የልብ ምስጢር ትርታ ማወቅ ከፈለጋችሁ ከኔነት ጣራ ውጡ፣ ከራሳችሁ ጎጆ ውጡ። ለሌላ ሰው ጸልዩ፣ ለሌላ ሰው ቃጡ፣ ለሌላ ሰው በእግዚአብሔር ፊት የሚጸልይ ሕይወት ያስፈልገናል። የመጨረሻው ማነሳው ሐሳብ በህብረት ደግሞ መጸለይ። ለሌላው ስንጸልይ ደግሞ በህብረት ደግሞ መጸለይ አለብን። ቸርች ውስጥ ደግሞ በህብረት እንጸልያለን። ስንጀምር እንዳለኛ ፋሚሊ ነን፣ ቤተሰብ ነን። በተለይ አንዱ አሁን ቤተክርስቲያን ውስጥ እንደሚገባ እየተጠቀምን ያልሆነው ነገር በህብረት መጸለይ ነው። እንደምታውቁት ቅዱሳን በክርስቶስ ኢየሱስ እንደ ግለሰብ ያገኘነው በረከት አለ፣ ደግሞ እንደ ህብረት ደግሞ ያገኘነው በረከት አለ። በህብረት ውስጥ ሆነን ስንጸልይ እግዚአብሔር እንደሚሰማን በቅዱስ ቃሉ ተናግሮናል። በማንኛውም ጉዳይ ብንጸልይ እግዚአብሔር እንደሚሰማን ተናግሮናል። በህብረት መጸለይ ራሱ ምን ማለት ነው? እጅ ለእጅ መያያዝ ነው? ምን ማለት ነው? በህብረት መጸለይ ማለት ሶ ፓወርፉል። በእውነት እግዚአብሔር አምላክ ማስተዋል ይስጠን። በህብረት መጸለይ ማለት ዋነስ ኦፍ ማይንድ ኤንድ ዋነስ ኦፍ ስፒሪት ኤንድ ዋነስ ኦፍ ፐርፐዝ ማለት በአንድ አስተሳሰብ ቅኝት ውስጥ ሆኖ አንድ መንፈስ ውስጥ ሆኖ አንድ ዓላማ ውስጥ ሆኖ መጸለይ ነው። ይህ ስናወራው ቀላል ነው፣ ግን መሬት ላይ ሲወርድ እጅግ ከባድ ነው፣ እየተገለጠም ስላልሆነ ማለት ነው። ለምሳሌ ዝም ብሎ እንደው ቸርች አንዳንድ ጊዜ አንዳንድ ወገኖች በጸሎት ሊመሩን ቆመው እስቲ እባካችሁ በንስሐ እንጸልያለን ብለው
ከመድረክ ላይ ይነግሩናል። በንስሐ ነው የምንጸልይ ይሉናል። ከዛ ፊት ለፊት ያለ ሰው በንስሐ ይጸልያል። ከዛ መሀል ላይ ያለ ሰው እልልልልልል እያለ ያመሰግናል። ከዛ ከኋላ ያለ ሰው ልቀቅ እያለ ይጸልያል። ከመድረክ ግን የተነገረን በንስሐ እንጸልያለን ያለው። ስለዚህ የአስተሳሰብ አንድነት የለም፣ የመንፈስ አንድነት የለም፣ የዓላማ ራሱ አንድነት የለም። ሐዋርያት ሥራ ምዕራፍ 2 ላይ ከሰማይ የእሳት ከመውረዱ በፊት በአንድ ልብና በአንድ ሀሳብ ሆነው ነበር የሚጸልዩት። ሰዎቹ ባክግራውንዳቸው በጣም የተለያየ ነው። ቅርብ ጊዜ ካደ ጴጥሮስ አለ፣ ስህተት የማያውቀው ኒቆዲሞስ አለ። የኢየሱስ እናት እንደው ስፔሻል ትሪትመንት ያስፈልገኛል አላለችም። እነ ማርያም አሉ፣ ወንድሞቹ አሉ፣ ገንዘብ የለመዱት እነ ማቴዎስም አሉ። ባክግራውንዳቸው ዝብርቅርቅ ያለ ነው። ግን ሁሉም የትላንት ታሪካቸውና ባክግራውንዳቸውን አውልቀው አብ የሰጠው ተስፋ ይመጣል በሚል በአንድ አስተሳሰብ ዋነስን ማይንድ፣ በአንድ አስተሳሰብ፣ በአንድ መንፈስ፣ በአንድ ዓላማ እዛ ውስጥ የሚጸልይ ሰው አንዱ እንደው ድጋሚ ወደ አሳ ማጥመዴ ብመለስ የኑሮዬ ነገር የጫናዬ ነገር ምንም አላለም። የጠፋው ስሜ እንዲስተካከል አላለም ጴጥሮስ። ኒቆዲሞስ እንደው እቺ የምትጀመረው አብረት መሪ ብሆን ምናምን አላለም። ሌላ አስተሳሰብ፣ ሌላ አእምሮ፣ ሌላ ዓላማ የላቸውም። ሁሉም አንድ አስተሳሰብ፣ አንድ መንፈስ፣ አንድ ዓላማ ይዘው ሲጸልዩ እሳቱ ወደቀ። ሐዋርያት ሥራ ምዕራፍ 2 ላይ የወረደው መንፈስ 3000 ሰው መዳኑ አይደለም የሚደንቀኝ፣ 2 ከመድረሱ በፊት ከ1 እስከ 9 የነበረው አንድነት እጅግ የሚደንቅ ነው። ይኸው ተወደዳችሁ፣ እንደ ግለሰብ እየጸለይን የምንቀበለው አለ፣ እንደ ህብረት ደግሞ የምንቀበለው ነገር አለ። ትዝ የሚላችሁ ከሆነ ምዕራፍ 3 ላይ በሸንጎ ፊት አቁመው ሰድባቸው፣ አስፈራርቷቸው፣ አስጠንቅቋቸው እቤት እንደገቡ በአንድ ልብ በአንድ ሀሳብ ሆነው ጌታዬ ወደ ዛቻቸው ወደ ማስፈራራታቸው ተመልከት ብለው ሲጸልዩ ኃይለኛ እግዚአብሔር ክብር፣ ኃይለኛ እግዚአብሔር እሳት በእነሱ ላይ ወደቀ። ስለዚህ በህብረት መጸለይ ማለት በአንድ አስተሳሰብ ቅኝት ውስጥ መግባት፣ በአንድ መንፈስ ውስጥ መግባት፣ በአንድ ዓላማ ውስጥ መግባት። ቸርች ውስጥ በአንድ የጸሎት ርዕስ ከተጸለየ ሁሉም ሰው በዛ ዓላማ ውስጥ መግባት፣ በዛ መንፈስ ውስጥ መፍሰስ በጣም ተገቢ ነው፣ በጣም ተገቢ ነው። ሌላው ይህንን ጨምሬ እያጠቃለልኩ እመጣለሁ። በህብረት መጸለይ ማለት የምንጸልየውና ባህሪያችን አንድ ቅኝት ውስጥ መሆን አለበት። የተወደዳችሁ እየዋሸን እያማን ጉቦኛው እየሆንን ተንኮለኛ እየሆንን እግዚአብሔር በማከብር ህይወት እየተመላለስን አዳራሽ ውስጥ መተን እጅ ለእጅ ብንያዝ ጥሩ ጊዜ ነው የምናሳልፈው እንጂ ተጨባጭ ለውጥን የሚያመጣ ጸሎት አናመጣም። የህብረት ጸሎት ላይ የተገለጠም ህይወት ሃርሞናይዝ መሆን አለበት። የሚጸልየው ሰውዬና የሚጸልየው ሰውዬ ህይወት መጋጨት የለባቸው፣ መለያየት የለባቸው። አንዳንድ ሰዎች ልክ ጸሎት ሰዓት ላይ ወደ መልአክነት የሚቀየሩ ሰዎች አሉ። ከዛ ደግሞ ከጸሎት ወጥቶ ከአዳራሽ ሲወጡ ደግሞ ወደ ወደቀው ሰውዬ ማንነት፣ ወደ አዳማዊ ማንነት ደግሞ ግልብጥ ብለው የሚቀየሩ አሉ። እነዚህ ሰዎች ጥሩ ጊዜ ነው የሚያሳልፉት እንጂ በጸሎት ውስጥ ተጨባጭ ነገር አይመጣም። ስለዚህ በህብረት መጸለይ ውስጥ አንድ አስተሳሰብ፣ አንድ መንፈስ፣ አንድ ዓላማ፣ ህይወታችንም ደግሞ ከሀሳባችን ከመንፈሳችን ከዓላማችን ጋር የታረቀ መሆን አለበት። የሚጸልየው ርዕስና የሚጸልየው ሰውዬ መጣላት የለባቸው። ስለዚህ ጸሎት ከጸላዩ ሰውዬ ህይወት አይለይም። ደግማል፣ ጸሎት ከጸላዩ ሰውዬ ህይወት አይለይም። በህብረት ስንጸልይ በህብረት ደግሞ በተገለጠ በክርስቶስ ህይወት መመላለስ አለብን ማለት። ስለዚህ የተወደዳችሁ ዛሬ እግዚአብሔር ምን እያለ ነው? ለሌሎች ጸልዩ፣ ከራሳችሁ ውጡ፣ ከራሳችሁ እለፉ እያለ ነው። ቸርች ውስጥ ስትመጡ ደግሞ በአንድ አስተሳሰብ፣ በአንድ መንፈስ፣ በአንድ ዓላማ በህብረት አንድ ላይ ጸልዩ። ያን ጊዜ እኔ የተናገርኩትን ተስፋ አደርጋለሁ። ሐዋርያት ሥራ ምዕራፍ 2 ላይ ያ ተስፋ እንዲፈጸም ያደርገው ቀድሞ የነበራቸው የአንድነት ጸሎት ነው። ስለዚህ እግዚአብሔር የተናገረው ተስፋ በምድሪታችን በቤተክርስቲያናችን እንዲሆን በአንድ አስተሳሰብ፣ በአንድ መንፈስ፣ በአንድ ዓላማ በእግዚአብሔር ፊት መጸለይ፣ ለሌሎች የሚጸልይ ህይወት ደግሞ ያስፈልገናል። ጌታ ይርዳን። አጭር ጸሎት እንጸልይ። ጌታ ሆይ ከራሳችን አልፈን ለሌሎች እንድንጸልይ እንድትረዳን እንለምንሃለን። እርዳን ባክህ። ከኔነት ጣራ፣ ከኔነት ህይወት፣ ከኔነት ጎጆ እንድታወጣን፣ ለሌላው የሚጸልይ የሚማልድ ጾም ጸሎት የሚይዝ የሚቃትት ህይወት እንዲበዛልን እንለምንሃለን። ደግሞ ጌታ ሆይ በህብረት ስንጸልይ በአንድ አዳራሽ ውስጥ መቀመጥ ሳይሆን በአንድ ዓላማ ውስጥ እንድንቀመጥ፣ በአንድ አስተሳሰብ፣ በአንድ መንፈስ ውስጥ ተካፋዮች እንድንሆን፣ የምንጸልየውና የምንኖረው ደግሞ እንዲታረቅ፣ ህይወታችንና ጸሎታችን፣ ጸሎቱና ጸለዩ አንድ እንዲሆን በተነጋገርነው እውነት እንድትመራን እለምንሃለሁ። ሁሉ ሲሆን ክብሩ ላንተ ይሁን፣ በኢየሱስ ስም
አሜን።